ሰላም 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 የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። ከእናንተ ጋር እንዴት ነው? እግዚአብሔር ይመስገን ደህና ነው። እስቲ ወዶችዬ አዲስ ነኝ፣ ሰብስክራይብ፣ ሼር፣ ላይክ አድርጉኝ የኔ ወዶች እና ልንገራችሁ ነው። ለምንድን ነው ግን ዛሬ ደግሞ በነገራችን ላይ አንዲት እህታችን ሰው አረብ ሀገር የሞተች አለች እና ለምንድን ነው እህቶቼ ተስፋ የምትቆርጡት? ማለት ህይወት ከባድ ነው በነገራችን ላይ ግን ቢሆንም ደግሞ ሁላችንም የየራሳችን ችግር አለን። ግን ቢያንስ መኖር ያለብን ሰዎች አሉ አይደለም? በተለይ እናት መርዶን እንደመስማት አስደንጋጭ ነገር የለም። የእኛን መምጣት ስጠብቅ እንደገና ሌላ ችግር አስክሬን መቀበል በጣም ከባድ ነው የወንዶች እና ማለት ነው። በህይወታችን ምንም ነገር የማያልፍ ነገር የለም፣ ያልፋል። ተስፋም አትቁረጡ። ህይወት ውጣ ውረድ የበዛባት ናት። ሁላችንም ችለነው ነው። በራሱ በዚህ በሚዲያ ላይ የምናያቸው ሰዎች ስቀው ስናያቸው የእነሱ ህይወት የተደላደለ የእነሱ ህይወት የተመቻቸ መስሏችሁ እንደሆነ እንዳትሳሳቱ። ሁሉም በየውስጡ ሁሉም ችሎ ስለሚኖር ነው። በህይወታችን ሁላችንም የራሳችን ድክመት አለን። ቢያንስ በየሃይማኖታችን ጸሎት እናድርግ፣ ዱዓ እናድርግ። ሙስሊሞችም ህይወት ተስፋ ባስቆረጠን ጊዜ በቃ የሆነ ነገር ለውስጣችን አንንገረው እና ምን ልላችሁ ነበረ ደግሞ ማለት ነው። መወያየት ያለብን ነገር ካላችሁ ወይም ያለፋችሁበት ታሪክ ለሌላ ያስተምራል ያላችሁት ነገር ካለ ቁጥሬን አስቀምጥላችኋለሁ በዋትሳፕ እንዲሁም በቃ ዙሮ ኮሜንት አድርጉልኝ። ኮሜንት ካደረጋችሁልኝ እኔ ቁጥሬን አስቀምጥላችሁና እናወራለን ማለት ነው። እኔ ደግሞ ስማችሁን ሳልገልጽ ወይ ስም ይቀየር ወይም ደግሞ ፕራይቬሲያችሁን በጠበቀ መልኩ ያን ነገር እናቀርባለን፣ እንወያይበታለን። ያስጨነቀንን ነገር ማለት ነው። ከአንድ ሁለት ሶስት ይሻላል እና የሀገሬ ልጆች በተረፈ ግን ማለት ነው ሰብስክራይብ ማድረጋችሁ እንዳትረሱ እሺ፣ አበረታቱኝ። በተረፈ ወዳችኋለሁ።